ሰው ራሱን የሚያጠፋ በተለያየ ነገር በመርዝ በገመድ በልዩ ልዩ ነገር ራሳቸውን የሚያጠፉ ሰዎች ከበባ በስተውባቸው ነው። ክርስትና መንፈስና ኃይልን መግለጥ እንጂ ክርስትና ጩኸት አይደለም። ግቢ ውስጥ ያለ ገመድ አለ። ገመዱን ቆርጬ አስተካክዬ ሰቅየው ልሞት አንገቴ ላይ አድርጌው ወንበር ላይ ሆኜ ወንበሩን በቀኝ እግሬ ልገፋው ስል ጭፍራ አለ፣ አለቃ አለ፣ ስልጣናት ያላል። ሞት የሚባለው ከነዚህ የተለየ አሰራር ያለው መንፈስ ስለሆነ ይሄ የሚመታው በህይወት ዓለማችን ላይ ሾልኮ የሚገቡ አጋንንቶች የሞት መናፍስቶች ናቸው። ሰዎችን ለሞት አስጨንቀው ራሳቸውን እንዲያጠፉ የሚያደርጉት። ጌታ በመካከላችን ገባና እንደዚህ ያለኝ፣ ልጄ ሆይ ጥሎ መኖርም ጥሎ መሞትም ያስጠይቃል አለ። በማስጨነቅ አንዳንዱ ደግሞ ነገሮችን ሁሉ ዝግ በማድረግ መንፈሳዊ ዓለም ላይ ከፋይናንስ ጋር ሊሆን ይችላል፣ ከጤና ጋር ሊሆን ይችላል። በጣም በማስጨነቅ ሞተ ብትገላገል ይሻላል የሚል ድምጾች ይመጡላቸዋል። እግዚአብሔር የሚሞት ልጅ አይሰጠንም። ስለዚህ ዝም በይ፣ እኔ አሁን አይቻቸዋለሁ፣ አስመልሳለሁ ልጄ አልኩና ተቀበልኳትና ልጁን እንደዚህ ይዤው የለም ድርቅ ብሏል። የወጉት ቦታ ላይ እጄን ጫንኩና በኢየሱስ ስም አዛለሁ ልጄን መልስ ስል እውነት እላቸዋለሁ ልጄ እየሳቀ ነው የተመለሰው። በሞት ከበባ ውስጥ ያላችሁ ሰዎች እንጸልይ አንድ ላይ። አባቴ እግዚአብሔር ሆይ ጸልያለሁ፣ የሞት ከበባ የተበተነ